ጸንሳ ዮሴፍ ራሱ ግራ ገብቶት ያወቀው እኮ በኋላ ነው። ኢየሱስ ተወልዶ ሰባ ሰገል የመጡ ሲሰግዱ እኮ ነው። እንዴት ጸነስሽ? ዮሴፍ ግራ ገባው። እንዴት ነው ጸነስሽው? አልገባው። ረቀቀበት። በተግባር አሳየችው። አንድ ደረቅ እንጨት ተከለችና ዮሴፍ ያለችው ደረቅ እንጨት ተከለ። ወዲያውኑ ለምልሞ አፈራ። እመቤታችን ተአምር እኮ ከዛ ተረዳ። እንግዲህ ይህ ሰው ምን ብሎ እንዳስተማረ ሰምታችኋል። ዮሴፍ ማርያም መጸነሷን በፍጹም አያውቅም ነበረ። ያወቀው ግን ስትወልድ ነው። እንዴት ነው ያለው ነው ያሉት። ይህንን ጥያቄ አንስተው ኦርቶዶክሳውያን ሲጠይቁ ምን እንደሚመለስላቸው ደግሞ ስሙ። ጥንታችሁ ነው እንደዚህ ያመጣችሁት ወይንስ ደግሞ የሆነ ሰው መጥቶ የሆነ ነገር ስለተቀጠቃችሁ ኦኬ በዚህ ሰውዬ ልክ ነው የምለካው ብላችሁ ነው የመጣችሁት? እውነት የቤተ ክርስቲያን ትምህርት እናንተ ባሰባችሁት ልክ ነው የሚለካው? እናንተ ማን መዛኛ አድርጓችሁ ነው እንደዚህ የምትሆኑት? የአንድ መምህርን የአንድ አስተማሪን ትምህርት ለመለካት ቀድማችሁ ስለዛ ትምህርት ማወቅ አለባችሁ እኮ። ዝም ብሎ ተነስቶ ኦኬ ይሄ ከሆነማ አልቀበልም ማለት እኮ ይሄ አንዱ ራሱ ምንፍቅና። ምክንያቱም ሰውየውን የሾመችውን ቤተክርስቲያንን አልቀበልም እንደማለት ነው። ሲጀመር ሰው ከመናፍቅ ጋር እየዋለ የመናፍቅን ትምህርት ብሎ እየሰማ የራሱ መምህር መጥቶ ይሄ ነው ትምህርቱ ሲለው ይሄንማ አልቀበልህም ካለ ራሱን ነው ማየት ያለበት ቅድሜ። ከዛ በኋላ የራስህ ችግር ነው የሚሆነው ማለት ነው። የሆነ ነገር ሲገኝ ዘሎ ሩጦ እዛ መሄድ። ከመናፍቅ ጋር እየዋላችሁ እንደዛ አይነት ጥያቄ አትጠይቁ። መምህሩን ካላከበራችሁ፣ መምህሩን ካልተቀበላችሁ ቤተክርስቲያንን አትቀበሉም ማለት ነው። ስለዚህ መምህሩ የፈለጉትን ያስተምሩ፣ አሜን እሺ ነው ማለት ያለባችሁ ነው የሚለን። በጣም ነው የሚያሳዝነው። በጣም ጥያቄ የሚጠላ ጀነሬሽን። የእግዚአብሔርን ቃል እያነበብን አስተማሪዎቻችን እየዋሹ እያየን አሜን ብለን እንድንቀበልና እንድንውጥ የሚነግሩ ያውን ደግሞ ሕፃናት የማይስጡትን። እኔ ዘበነ ማለት ሱቅ በደረቴ ማለት ሱቅ በደረቴ የፈለገውን ነገር አንስቶ ይናገራል። የፈለገውን ነገር ያወራል። ሀይ የሚለው የሚያርመው የሚያስተካክለው ትክክል አይደለም የሚለው ሰው የለም። በቃ እንደ ሱቅ በደረቴ ቀርብ ነው በቀርብ ነው እያነሳ መጣ። አያውቅም ነበር አለ። የማቴዎስ ወንጌል ምዕራፍ 1 ብቻ ማንበብ በቂ ነው። ለዚህ ምንም ሌላ ቦታ መሄድ አያስፈልግም። እጮኛው ማርያም መጸነሷን ባየ ጊዜ እሱ ጻድቅ ስለነበረ ሊገልጣት አልፈለገም። በስውር ሊተዋት አሰበ። ነገር ግን መልአኩ መጥቶ የጸነሰችው ከመንፈስ ቅዱስ አትፍራ አለው ይላል። ግልጽ ነው፣ ትምህርቱ ግልጽ ነው። ነገር ግን ዶክተር የተባሉ እውቀት አለን የሚሉ ነገር ግን ከተረት የዘለለ ከውሸት የዘለለ ህዝቡን ወደ ሲኦል ከመንዳት የዘለለ ትምህርት የሌላቸው እውቀት የሌላቸው ሰዎች ግን ህዝቡን ወደዚህ መንገድ እያጋዙት ይገኛሉ። ትውልዶች እባካችሁ ጠይቁ።